ኢትዮጵያ ትቅደም። በመላው ዓለም ላይ የምትገኙ እጅግ የተወደዳችሁና የተከበራችሁ የዜና ኢትዮጵያ የዩቲዩብ ቻናል አድማጮቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። የዕለተ ማክሰኞ የተሰሙ ሰበር መረጃዎችን ታደምጣላችሁ። አብራችሁን ቆዩ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት የምንጋብዛችሁናል። ወደ ተቀዳሚ መረጃ መራን። ጽምዶ የአማራና የትግራይ ክልል ብሎም የሀገረ ኤርትራ ህዝቦችን ያጋመደው ጽምዶ የተባለው ኃይል አሁንም ቢሆን ለኢትዮጵያም ቢሆን ጸንክ ነው ሲሉ እስክንድር ነጋ ተናገሩ። የፋኖ አመራሩ እስክንድር ነጋ ከዶቼ ቬለ ጋር በነበራቸው ቃለ መጠይቅ ህይወቱን ለማለፍ ከተደረጉ እጅግ በጣም በርካታ የግድያ ሙከራዎችም አምልጫለሁ፣ ይህ በእኔ ኃይል ሳይሆን በፈጣሪ ታምር ነው በማለት የገለጹ ሲሆን አሁን ላይ ግን ሊታወቅ የሚገባው ነገር እኔም አልሞትኩም በህይወት አለው ሲሉ ተናግረዋል። በቃለ መጠይቅ ወቅት በቅርቡ ስለተመሰረተው ጽምዶ ጥምረት ተጠይቀው ምላሽ የሰጡት እስክንድር ነጋ የጥምረት ዋነኛ መለያ ጸረ አማራነት እንደሆነ ተናግረዋል። ይህ እኛ ብቻ የምንለው ሳይሆን መላ ዓለምም ቢሆን እነዚህ ኃይሎችን የሚያውቃቸው በጸረ አማራ ባህሪያቸው ነው ሲሉም አጽንኦት ሰጥተውበታል። አክለውም ጥምረቱን መሰረተ የተባለው የታጣቂ ኃይል አመራር በህጋዊ መንገድ ያልተመረጠ በመሆኑ አጠቃላይ ሂደትና አመራሩ ህገወጥ ነው ሲሉም ኮንነውታል። እስክንድር ነጋ ለረዥም ዓመታት በጋዜጠኝነትና በሰብአዊ መብት ተሟጋችነት የታወቀ ግለሰብ እንደሆነ የሚታወቅ ሲሆን እንዲሁም በሰላማዊ የፖለቲካ ትግል በጽናት በመምራት የሚታወቅ ግለሰብም ጭምር ነው። በመሆኑም ከሰላማዊ ትግል ወደ ብረት አንስቶ የመታገል ውሳኔ መግባቱና አሁናዊ የሚያንጸባርቃቸው አቋሞች በፖለቲካ መድረክ ላይ በርካታ እንድምታዎችም ተሰጥቷቸዋል። እስክንድር ጥምረቱን ህገ ወጥ ማለቱ በፋኖና በታጣቂ ኃይሎቹ መካከል ያለውን የውስጥ የአመራርነት ውድድርና የስልጣን ሽኩቻን እያመላክታልም ተብሏል። የትግሉ ተቀባይነትን የሚያረጋግጠው በህዝባዊና በዲሞክራሲያዊ ውክልና እንጂም በኃይል አይደለም የሚል መልእክትንም አስተላልፈዋል። ረዥም ጊዜ በሰላማዊ መንገድ ሲታገል የቆየ መሪ እንደመሆኑ በህብረት የተደገፈ ትግል እንኳን ሳይቀየር የህግና የዲሞክራሲ ብሎም የሥነ ምግባር ማዕቀፍ ሊኖረው ይገባል የሚል እምነት እንዳላቸውም ያሳያል። የጽምዶ ጥምረት ጸረ አማራ ሲል መፈረጅ በትግሉ ውስጥ የሚገኙ ጥያቄዎች ግልጽ ለማድረግና ደጋፊዎቹን በአንድ ዓላማ ስር ለማሰባሰብ ያለመ የፖለቲካ ንግግር እንደሆነም የዘርፉ ምሁራኖች ተንትነውታል። በአጠቃላይ የእስክንድር ነጋ ንግግር በክልሉና በሀገሪቱ የፖለቲካ ምህዳር ውስጥ አሁንም ቢሆን የአመራር ክፍተትና የስልጣን እውቅና ጥያቄ፣ የርዕዮተ ዓለም ልዩነቶች በጥበብ ካልተፈቱ በትግል ሂደት ላይ እንቅፋት ሊሆኑ እንደሚችሉ ያመላክታል ማለታቸው ተገልጿል። በዚህ ንግግራቸው ጽምዶ ለኢትዮጵያም ሆነ ለአማራ ህዝብ የሚበጅ አይደለም ብለዋል። እኚህ አንጋፋ ታጋይ በቅርብ ዓመታት በፌዴራል መንግስት ለእስር ተዳርጌያለሁ በማለት ከእስር ከወጡ በኋላ በአማራ ክልል የሚንቀሳቀሰውን ታጣቂ ኃይል ወይም ፋኖን መቀላቀላቸው ይታወቃል። በፋኖ አመራርነት ብሎም ደግሞ በከፍተኛ ባለስልጣንነት ያለፉትን ዓመታት ቆይታ ቢያደርጉም በአመራሮች መካከል በተፈጠረ የስልጣን ሽኩቻ ገሸሽ ከተደረጉ በኋላ ጽምዶ ጸረ አማራ ነው፣ እኔ ግን አልሞትኩም፣ ከበርካታ ግድያዎች ግን በፈጣሪ ታምር አምልጫለሁም ብለዋል እስክንድር ነጋ። ኦሉሴጉን ኦባሳንጆ በዚህ ሳምንት ወደ ትግራይ ክልል ማምራታቸው ተሰማ። ከፕሪቶሪያዊ ሰላም ስምምነት አደራዳሪዎች አንዱ የሆኑት የቀድሞ ናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በዕለተ ሰኞ በትግራይ ክልል መዲና በመቀለ ከተማ ተገኝተው ድንገተኛ ጉብኝት ማድረጋቸውንም ህወሓት የሚመራው የክልሉ አስተዳደር አስታውቀዋል። ህወሓት መሩ አስተዳደር ከፌዴራል መንግስት ጋር ውይይት ለመጀመር መሰረታዊና ቁልፍ ናቸው ያላቸውን ቅድመ ሁኔታዎችን ማስቀመጡ ተገልጿል። በዕለተ ሰኞ ነሐሴ 18 ቀን 2018 ዓ.ም እንደተደረገ የተገለጸ የኦባሳንጆ ጉብኝት አስቀድሞ በመደበኛ መርሃ ግብርና በቀጠሮ የተያዘ እንዳልነበረ በህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደሩ ዕለተ ማክሰኞ ባወጣው መግለጫ አስታውቋል። በቀድሞ የናይጄሪያ ፕሬዝዳንትና በዶክተር ደብረጽዮን መካከል የተደረገ ውይይት በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት ማርገብ ላይ ያተኮረ እንደነበርም መግለጫው አስታውሷል። የህወሓት መሩ አስተዳደር ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሰኔ ኦባሳንጆ ወደ መቀሌ በተጓዙበት ወቅት
በተደረገ ውይይት መሰረተ ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ እንደገለጹላቸውም ተጠቅሷል። ሁኔታው የከፋ ውጥረት ማምራቱንም እንደዚሁም ጠቁመዋል። ከዚህ ቀደም ከተደረገው የቀድሞ የናይጄሪያ ፕሬዝዳንት የትግራይ ክልል ጉብኝት በኋላ ነሐሴ ላይ የፌዴራልና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ላይ ግጭት ውስጥ እንደገቡም ይታወቃል። በዚህ ወርም ትናንት ሰኔ 18 2018 ዓ ም በተለያዩ ጊዜያት ተደጋጋሚ የድሮን ጥቃቶችም እንደተፈጸሙ የትግራይ ክልል ባለሥልጣናትም ተናግረዋል። የፌዴራል መንግስቱ ግጭት ሆነ የድሮን ጥቃቶችን በተመለከተ እስካሁን በይፋ አስተያየት ባይሰጡም ይሁን እንጂ የህወሀት አመራሮች በአገር ውስጥ ካሉ ታጣቂዎችና የውጭ አካላት ጋር ጽምዶ የተባለ ጥምረት እንደመሰረቱ በመግለጽም ተከሰዋል። የህወሀት አመራሮች ባደረጓቸው ህዝባዊ ስብሰባዎች ላይ ፌዴራል መንግስትን ስለማስወገድ ያንጸባረቁት አቋም ውጥረቱንም ያባባሰ ሆኗል። የህወሀት ክንፍ የሚመራው የትግራይ ክልል አስተዳደር ዛሬ በወጣው መግለጫ የፌዴራል መንግስት በመሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎችን አለማድረጉን በመጥቀስም ከሷል። ላለፉት 4 ዓመታት የታየውን የማይፈጸም ቃል ኪዳኖች ያሉበት እንዲሁም መሬት ላይ ሁኔታዎችም ከመጥፎና እጅግ በጣም ከተጋነነም በላይ የለውጥ ሂደቶቹን የሚያሰናክሉ ሲሉም ወንጅለዋቸዋል። ዶክተር ደብረጽዮን ከፌዴራል መንግስት ጋር ውይይት የሚጀመር ከሆነ መመለስ ስላለባቸው መሰረታዊና ቁልፍ ጉዳዮች ለኦባሳንጆ ገለጻ አድርገዋል። ከቅድመ ሁኔታዎች መካከል የኢኮኖሚ ማዕቀብና እገዳ መነሳት እንዲሁም ወታደራዊ ከበባን ማቆምና የተፈጠረውን ውጥረት ማርገብ የሚሉት ይገኙበታል። የትግራይ ክልል ሉዓላዊ ግዛቶች ወደ ነበረበት መመለስ፣ የተፈናቃዮች ደህንነትና ክብራቸው በተጠበቀ መንገድ መመለስ እንዲሁም የህዝባዊ ወያነ ሓርነት ትግራይ ፖለቲካዊና ህጋዊነት ማንነትን መመለስ በቅድመ ሁኔታ ተቀምጧል ተብሏል። አስተዳደሩ ከፌዴራል መንግስት ጋር የሚደረግ ውይይት የጊዜ ገደብ የተቀመጠለት እንዲሁም ግፊት መፍጠር የሚችሉ ዋነኛ ዓለም አቀፍ አጋሮች የሚሳተፉበት መሆን እንዳለበትም ገልጿል። መግለጫው የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ ከፌዴራል ጋር ተወያይቼ በሚቀጥሉት 1-2 ሳምንታት እመለሳለሁ ወደ ትግራይ ክልል መቀለ ማለታቸውም ተሰምቷል። ወደ መቀለ የተጓዙት የፕሪቶሪያ ስምምነት አደራዳሪው ኦባሳንጆ ስለ ትግራይ ክልል ጉብኝታቸው በይፋ አስተያየት አልሰጡም። ይሁን እንጂ ኦባሳንጆ ወደ መቀለ ከመጓዛቸው አስቀድሞ ቅዳሜ ዕለት በአዲስ አበባ ከተማ በተካሄደው በአገራዊ ምክክር ጉባኤ የመዝጊያ ስነ ስርዓት ላይ ተገኝተው ንግግር ማድረጋቸውም ይታወቃል። ግጭትና ጦርነቶች፣ አመፅና የደህንነት እጦት በሙሉ በቃል ሊባል እንደሚገባም ተናግረዋል። ኦባሳንጆ በወርሃ ግንቦት መጀመሪያ የአፍሪካ ህብረት በአፍሪካ ቀንድ ሰላምና መረጋጋትን ለማምጣት የሚያደርገውን ጥረት እንዲደግፉ በህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዮሱፍ መሾማቸው ይታወሳል። በፌዴራል መንግስቱና በትግራይ ኃይሎች መካከል የተካሄደው ደም አፋሳሽ ጦርነትን ያስቆመው የፕሪቶሪያው ስምምነትን ካሸማገሉት መካከል አንደኛ የሆኑት ኦሉሴጉን ኦባሳንጆ ናቸው። ሁለቱ ወገኖች አንዳቸው ሌላቸውን ስምምነቱን ባለማክበርና በመጣስ እየተካሰሱ የቆዩ ሲሆን ከወራት በፊት ደግሞ የህወሀት መሪዎች በስምምነቱ የተመሰረተውን የክልሉ ጊዜያዊ አስተዳደርን አስወግደው ከተቆጣጠሩ በኋላ ውጥረቱ ተባብሶ ወደ ግጭት ሊገባ የሚያስችልበት ደረጃ ላይ እንደሚገኝም ተገልጿል። ኦባሳንጆ ከመቀለ እግራቸው ተነስቶም ወደ መዲናዋ አዲስ አበባ ፈቀቅ ከማለቱ በትግራይ ክልል በምስራቅ ዞን አጽቢ ወረዳ በፈለገ ወይኒ ጣቢያ መብርሃቱን በሚባል ቀጠና ልዩ ስሙ በሊጋ በተባለው ስፍራ በሚገኙ የሱር ኮንስትራክሽን ካምፕ ላይ በዛሬው ዕለትም ሌሊት 7 ሰዓት ከ30 አካባቢ የድሮን ጥቃት መፈጸሙ ተገልጿል። ጥቃቱ የተፈጸመው በሱር ኮንስትራክሽን ካምፕ ላይ ሲሆን በካምፕ ውስጥ የጦር መሳሪያ ክምችቶች ስለመኖራቸውም ተዘግቧል። በህወሀት ወይም በፌዴራል መንግስት በኩል ስለዚህ ጥቃት የተባለ ነገር የለም። በትናንትናው ዕለት በራያ አዘቦና በእንዳባ ጉና የህወሀት ወታደራዊ ኢላማዎችና ከባድ መሳሪያዎች ላይ የተፈጸመ የተሳኩ የድሮን ጥቃቶች እንደነበሩ ከፌዴራል መንግስት ምንጮች ያገኘናቸው መረጃዎችም ያመላክታሉ። የተወሰዱት ወታደራዊ እርምጃዎች የራያ አዘቦ እርምጃ የመጀመሪያ ጥቃት የተፈጸመው በራያ አዘቦ ወረዳ ገነቴ ጣቢያ ሁጅራ ወይም ሩፋኤል ልዩ ስሙ ጋሳራ አዲ ሙስጣፋ ኑረ በተባለ ቦታው መሆኑም ተገልጿል። በዚህም በቅጠላቅጠልና በጥቁር ሸራ ኬንዳ ተሸፍኖ ከተደበቁ ታንኮች መካከል አንዱ ሙሉ ለሙሉ ከጥቅም ውጭ እንዲሆን ማስቻሉን የፌዴራል መንግስት ምንጮች ገልጸዋል። አሁንም በስፍራው የድሮን ቅኝቶች እንደቀጠሉ ናቸውም ተብለዋል። የእንዳባጉና እርምጃን በተመለከተ ደግሞ ሁለተኛው የድሮን እርምጃ የተወሰደበት በእንዳባጉና መውጫ አዲ ገብሮ ወይም አውራ ጎዳናው አካባቢ ነው። በዚህ ኢላማውን የጠበቀ ድብደባም የጦር መሳሪያ የጫነች ወታደራዊ ኦራል መኪናና አንድ ታንክ ላይ ከባድ ጉዳት መድረሱንም ነው የተዘገበው።
በዚህም በርካታ የወታደራዊ ማቴሪያሎች እንዲወድሙ መደረጉ ተገልጿል። በደቡብ ሱዳኗ መዲና በጁባ የሚገኘው የኢትዮጵያ ኤምባሲ የደቡብ ሱዳን ባለስልጣናት 2 የኢትዮጵያ ሰላም አስከባሪ ወታደሮች ስለተገደሉበት ጥቃት ምርመራ እንዲደረግ ጠየቀ። የተባበሩ መንግስታት የደቡብ ሱዳን ተልዕኮ ባወጣው መግለጫ የተፈጸመው ደፈጣ ጥቃት ሰላም ማስከበር ላይ የተሰማሩ 2 ኢትዮጵያ ወታደሮች ሲገደሉ 7 ሰዎች እንዲቆስሉ ማድረጉንም አስታውቋል። ጉዳት ከደረሰባቸው ሰዎች 3ቱ ሰላም አስከባሪ ወታደሮች እንደሆኑ አስታውቆ የተባበሩ መንግስታት ድርጅት የደቡብ ሱዳን ተልዕኮ አባላት የሆኑትም የኢትዮጵያ ወታደሮች የተገደሉበት ጥቃት የተፈጸመው የሰላም አስከባሪ ኃይሎች ትላንትና ሰኞ ነሐሴ 19 ቀን 2018 ዓ.ም ጆንጌሌ ግዛት ውስጥ ወደሚገኘው ፓጁት የተባለ አካባቢ እየተጓዙ በነበረበትም ጊዜ ነው። በደቡብ ሱዳን የሚገኘው የኢትዮጵያ ኤምባሲ በዛሬው ዕለት ባወጣው መግለጫ ሰማያዊ ቆብ በለበሱ የኢትዮጵያ ሰላም አስከባሪዎች ላይ የተፈጸመው ጥቃት በጽኑም አውግዟል። የወታደሮቹ ሂደት ደቡብ ሱዳን ውስጥም ሰላምና መረጋጋትን ለማስፈን ማገልገላቸውና መስዋዕትነት መክፈላቸውንም ጠቅሷል። በጁባ የሚገኘው የኢትዮጵያ ኤምባሲ በጆንጌሌ ግዛት ስምሪት ላይ ያሉ ለወደቁት የኢትዮጵያ ሰላም አስከባሪዎች አክብሮቱንም ይገልጻል ተብሏል። በመግለጫውም ቤተሰቦቻቸውና ባልደረቦቻቸውም የመጽናናት ሂደት ውስጥ እንዲገቡ ተመኝቷል። ኤምባሲው የሚመለከታቸውን ባለስልጣናት አፋጣኝ ምርመራ እንዲያካሄዱና ይህንን ጥቃት ፈጻሚዎች ተጠያቂ መሆናቸው እንዲረጋገጥ ጥሪ ማቅረቡም ተሰምቷል። አድማጮች ከዜና ኢትዮጵያ ብትሰሟቸው ብለን የመራረጥናቸው ሀገረኛ ጉዳዮቻችን ያደመጣችሁትን ይመስል ነበር። ዜና ኢትዮጵያ ዩቲዩብ ቻናልን ሰብስክራይብ ማድረጋችሁ እንዳትዘነጉ። በያላችሁበት የዓለም ዳርቻ መልካሙን ሁሉ ተመኘ።